እሱ ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም አካውንት አስለቀቅና ያለ ራሳቸው እየገቡ ነው ማለት ስድስቱ ገብቷል ፌደራል ፖሊስ ደውሎ ጠርቶ እንወያይን ያለን መያዣ ወረቀት አልሰጠንም ኑ ትፈልጋላችሁ ተጠርጣሪ ናችሁ ማልተባለም እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታለኝ እኔ እዛው ተገባለሁ እኔ ነኝ መርማሪው እኔ ነኝ ኮማንደሩ እኔ ነኝ እንትኑ እኔ ነኝ ምናምን የሚሉ ደፋሮች እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት ሰራለሁ በፍጹምና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር መነሳ ሰው አይደለም ህብረተሰቡን ሲያስለቅሱ ደም ሲያስመጥጡ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው ጅቡቲ ላይ መኪና ምናምን ያሉት የለም ዝም ብሎ ፎቶግራፍ ለጥፈው ነው ያየነው ትልቅ ሰው ነው እንግዲህ መስለኝ አይ ቲንክ ትልቅ ሰው ነው በመኑ ይመስላል ግን አሁን በህግ ጥላ ስር አይደለም እውነት ይፈርዳል በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው ማለት እንደዚህ አይነት ነገር ስታየው እኔ አሁን ይሄንን ያያየሁት እንትን የሆንኩ ነበር ማለት ያበሳጫል ገባህ እንደዚህ አይነት ነገር ስታይ እና እነዚህ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት ከዛ በፊትም ነበሩ እኛ ከመግባታችንም በፊት ነበሩ ከገባንም በኋላ እንዳሉ ሰምተናል እንደገና ከወጣንም በኋላ አልፎ አልፎ ታጋባ የሚሉ አሉ እና ስሜቱን ከጠየቀኝ እንትን ያረጋል በጣም ይረብሻል ያበሳጫል ከዛ ውጪ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል ብዙ ነገር ያስተዛዝባል ይሄ እጅ ላይ ካቴና ምናምን ይባለው እሱ የህጉ አካሄድ ነው አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል መቼም ብራስሌት ሊደረግለት አይችልም ስለዚህ እሱ ብዙ እንትን አይደለም የሚያስቀርም ነገር አይደለም ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ እኛም ደግሞ እንደ ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረግልን ሌላው በዛ ደረጃ ይሄደ እኛ እንትን እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ ስለዚህ ያንን በዛ ነው የምናየው እንደ እንትን ግን እንደ ስሜት ከጠየቀኝ ግን በጣም ያሳዝናል